ቆይ ግን አንቺ ማን ነሽ? ራሴን ላስተዋውቅሽ። የአቶ ሜሊክ ሰው ነኝ። ካታሊና እባላለሁ። ሜሊክ? አዎ ሜሊክ። ምን ነው ሞቱ ገና ቀናቶችን ሳያስቆጥሩ ረሳሽው እንዴ? ሞት እንዴ? እየቀለድሽ ነው? ቀልዱንም አንቺ እየቀለድሽ ነው። ትናንት እኮ ተገናኝተን ነበረ። ቆይ ሞት ማለት? የሞት ትርጉም እኮ አንድ ነው። መቼ? አቶ አምነን የያዘው ቀን። ያንን ያደረገው መቼም ማምነን ነው አትይኝም? ነው ውዱ ዘመድሽ ነው የሰው ነፍስ ያጠፋ። የወንድሜ ልጅ የሰው ነፍስ ሊያጠፋ አይችልም። እባክሽ አረጋግጠሽ አውሪ። ቆይ ምን አይነት ፍጡር ነሽ? ነገርኩሽ እኮ ፋይሉን እንደሰረቀው ሲያውቅ ገደለው። ወይኔ ሜርሲ ተረኛለሽ። በቃ ያው ጥሪ ስላልደረሰ ነው እንጂ የምትቆይ ሰው አይደለሽ። ያንን ደግሞ አንቺም ታውቂያለሽ። አይ የወንድሜ ልጅ እኔ ላይ አይጨክንብኝም። አንቺ ጨክነሽ ሸጠሽ ወይ ቢያደርገው ምን ይገርማል? ቆይ አንቺ ያንኑ ነገር እንዴት አወቅሽ? ሜሊክ ሁሉንም ነገር ተባባሪ እንደሆንሽ አውቃለሁ። እኔ ያንን ስራ እንዴት ነበር የነገርኩት? ሞቷል አያይኝም ብለሽ ከሆነ ተሳስተሻል። ሁሉም ማስረጃ እጅ ይላል። ኧረ እኔን ከዚህ ነገር አውጡኝ እባክሽን። ከተዘፈቅሽበት ወንጀል ማሳጨርሻለች። ካልሆነ ግን ለአንቺም ልፋት ነው። ስለዚህ እኔ ምንሽ ሁሉ ነገር እመኝ ይዘው ሜርሲ። ካልሆነ ግን ሞትሽን አውቃለሁ። እሺ እቴ ካታሊና ሰምኛለሽ። በየትኛውም ቦታ አንቺ ባታይኝም እኔ አለሁ። ስለዚህ ተጠንቀቂ። አንቺ መንፈስ ነሽ እንደ ሁሉም ቦታ የምትኖሪው? አዎ መንፈስ። እሾህ ላጣሪው ስራ ለሰሪው የተባለው ነገር በሜርሲ ላይ እየደረሰ ይገኛል። ከዚህ በፊት እንግዲህ አምነንን ቀድሞ ለማጥቃት ስትሯሯጥ ስለነበርም በአሁኑ ሰዓትም እንግዲህ ካታሪና ይዛታለች ማለት ነው። ይሁም እንግዲህ በአንድ ክፍል ላይ በመዝጋትም እያናዘዘቻትና እንዲሁም የሆነ ነገርም እየጠየቀቻትም ነበረ። ስለ ሜሊክም ሁሉን ነገር አውቃለሁ እኔ የሜሊክ ሰው ነኝ በማለትም እንግዲህ አርድታታለች ማለት ነው። ሜርሲ በአሁኑ ሰዓት የምትወጣበት ቀዳዳ ጠፍቶባት እንግዲህ ማጣፊያዋ ማጥሮባታል። ይሄም ለምን እንዴትስ ሆነ እንዴትስ ልታውቂው ቻልሽ በማለትም ሁሉንም ነገር ለማውጣጣት ሞክራ ነበረ። እንግዲህ ከበፊቱም ጥያቄዋ የሆነው ሆኖ አንቺ የሜሊክ ተባባሪ ነበርሽ፣ አሁንም ደግሞ የሜሊክ እጣ ፈንታ ይደርስሻል፣ ጠብቂ እንግዲህ ተራሽ ገና ስለሆነ እንጂ በማለትም እየነገረቻትና እያስፈራራቻትም ነበረ። ነገር ግን ሜርሲም ክርክሯን አላቆመችም። የወንድሜ ልጅ በእኔ አይጨክንም በማለትም ስትናገር ነበረ። ታዲያ ይህም መልሷ የወንድምሽ ልጅ እኮ ቀድመሽ አንቺ ነሽ የከዳሽው፣ ያን ደግሞ ከማድረግ ወደ ኋላ አይልም በማለትም በጣም ሆዷን እያስፈራራቻትም ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች እንደምናላችሁ። ዛሬም በተወዳጁና በአዝናኙ በትምህርት አዘሉ ድራማ በድርድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ ሜርሲ ጥላቶቿ እያንዣበቡባት ይገኛሉ። ይኸውም እንግዲህ ከእህቷ ሞት ባሻገር አንቺን ማሳብድሻለሁ ባለችው እንዲሁም በፎከረችው መሰረትም ከጄሪ ጋር የአምነን አክስት አሳብደዋትም ነበረ። ነገር ግን አሁን ላይ የአምነን አክስት አገግማ ወደ ሙሉ ጤናዋም ስለተመለሰችም በጣም ፈርታለች። እንደገና ትበቀለኛለች፣ ያደረኩት ነገር ተጋልጦም የስራዬን ትሰጠኛለች በማለትም ከነጋ ጠባ እየፈራች ትገኛለች። ይኸውም የአምነን አክስትም ጥያቄዋን አስከትላለች። እንደ በፊታችን ሰላም እንሆናለን፣ እንደ በፊታችን ጥሩ ኑሮ እንኖራለን እያለችም እያፌዘችባትና እየሸነገለቻት ትገኛለች። ነገር ግን ሜርሲ አልተዋጠላትም ማለት ነው። በሌላ በኩል አሁን ላይ የአምነን አያት በጣም እያጠመደቻት ትገኛለች። ወይዘሮ ሰማን እንዴት ብላ ነው የሞተችው? ያላንዳች ምክንያት እንዴት
ልትሞት ትችላለች፣ ከዚህ ጀርባ የሆነ ነገር አለ በማለትም እንግዲህ ራሷንም በጣም ጥያቄ ውስጥ አስገብታ ሜርሲንም ጠርጥራታለች ማለት ነው። ሜርሲ በጣም ተንኮለኛና እንዲሁም ለቤተሰቡ ያላት አመለካከት እጅግ በጣም የዘቀጠም ስለሆነ እንዲሁም ተንኮለኛም ስለሆነች ቀድማ ጠርጥራታለች ማለት ነው። ይህን ነገር ግን ራሴ በራሴ መንገድ አጣራዋለሁ፣ ከዛ በኋላ ሁሉንም ነገር የእጃቸውን እሰጣቸዋለሁ በማለትም ለአምነን አክስትም ነግራትም ነበረ። እንዴትና በምን ሁኔታ ሞተች ካለች በኋላም እንግዲህ በጣም ጥያቄ ፈጥሮብኛል፣ እንዲሁ ዝም ብላ ልትሞት አትችልም፣ ነገር ግን አንቺ ተረጋጊ ካለች በኋላም ቀጥታ ወደ ሜርሲ ነው ያመራችው። ሜርሲንም ጠይቃታለች። ለመሆኑ ወይዘሮ ሰማን የሞተችበትን ምክንያት ታውቂ ይሆን በማለትም ጥያቄ ጀመር ስታረግላትም ሜርሲም በማሉም ተደነባብራ እንግዲህ አላርፍ ስትልና ስትቅለበለብ የእጇን አግንታ ተደፋች በማለትም ወሬውን ጀምራላትም ነበረ። ይህም እንግዲህ በጣም ያው ከፍራቷም የተነሳ ካሁን ተጋለጥኩኝ፣ ካሁን ደግሞ ስራ የወጣ በማለትም በጣም እየቀበጣጠረችም ነበረ። ወደ ራሷም ስትመለስ ወይኔ ሜርሲ ያልቆልሽ ነበረ ምን ሆነሽ ነው እያለችም እንግዲህ ተመልክተናታል ማለት ነው። ታዲያ ይህንም አስመልክቶ ሜርሲ ካታሪና ባገኘቻት ሰዓትም እጅግ በጣም ተደነጋግጣም ባለችበት ሰዓት አሁን ላይ ምን ትፈልጋለሽ ከኔ ስትላትም ሁሉንም ነገር እንድትሰምኝና እንዲሁም እኔ ያልኩሽም በሙሉ እንድትፈጽሚ አደርጋለሁ፣ ካለዛ ደግሞ በሄድሽበት ሁሉ እየሄድኩኝ አስበረግግሻለሁ፣ እኔ ማለት መንፈስ ነኝ በማለትም እጅግ በጣም የተናደደ ቃል በመጨማመርም እያናደደቻትና እያስፈራራች ትገኛለች። ከዚህ በኋላ ምን ልታደርግ ትችላለች? ከሜርሲ የሆነ ነገር ትፈልጋለች። ይህ ነገር ምንድን ነው ብላችሁ ታስባላችሁ? ቤተሰብ እስኪ እናንተን ሀሳብና አስተያየት በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንግዲህ በጣም አጥምዳታለች ማለት ነው። ሜርሲ እውነት ለመናገር ለጥቅም ብላ ከገባችም እንግዲህ በቆፈረችው ጉድጓድም ራሷ ልትገባ ነው ማለት ነው። እናም እንግዲህ በሁለቱም መካከል ነው እጅግ በጣም እየባተተችና እንዲሁም ተጠምዳ ያለችው ማለት ነው። እንዲሁም ደግሞ የአምነን አክስት አሁንም ወደ ጤናዋ ተመልሳ ያ ሲንከባከባት የነበረው ሐኪምም ያንቺ እኮ ነገር በጣም እጅግ በጣም ቀላል ነበረ፣ ያው ከሰዎች ጋር የተገናኘ ነገር ስለሆነም ለዚህም ነው በማለትም እንግዲህ አዲስ ነገር ነግሯታል። ይህም ሰዎች እንዳሳበዷትና በሰው እጅ እንደዛ እንደሆነችም ይህን ነገር ስትሰማ እጅግ በሀሳብ ተውጣም ነበረ። ይህንን ነገር ሊያደርገው የሚችለው ማን ነው በማለትም አሁንም ጥርጣሬዋ ከሜርሲ ላይ ነው ማለት ነው። ሜርሲ እንግዲህ ሁሉንም ነገር ካሁን ተጋለጠብኝ በማለትም የአምነን አክስት ባገኘቻት ሰዓትም ሁልጊዜ ትደነባበራለች። ምን ሆነች ነው የምትከታተኝ እያለችም ፍርሃቷንም አሳይታታለች ማለት ነው። በሌላ በኩል እንግዲህ አያቶ ኩሼርና ወይዘሮ ዛራ ሊጋቡ እንግዲህ ሽምግልናውም እየተጠየቀው ለአምነን ነው ማለት ነው። አምነን ወደህና ፈቅደህ ወይዘሮ ዛራን ከሰጠኝና እንድንጋባ ከፈቀድክልኝ እኔ ለጋብቻ መርጫታለሁ በማለትም ለአምነን ነግሮትም ነበረ። አምናንም ቀጥታ ለወይዘሮ ዛራ ሲነግራትም እንግዲህ እሷ በጣም ደስተኛ ናት። ቢሆንም የጓደኛዋ ባለቤቷም ስለሆነ በጣም ፈርታለች ማለት ነው። እንዴት ሊሆን ይችላል? ወይዘሮ ዛራ እኔ ብዙ ነገሮችን አውቃለሁ፣ ነገር ግን ሶሊያና ተወደዋለች በማለትም እየተናገረችም ነበረ። ይሄም እንግዲህ አምነንም የራስሽን ነገር አስቀድሚ፣ እሷን አይወድም ደግሞ የማይወዳት ሰው እንዲያገባት ለምንስ ትፈርጅባታለሽ? የኔን ህይወት አታይም ወይ? እንዲህ በአንዴ ሲበጠበጥና ሲመሰቃቀል ልክ እንደኔ ህይወት እንድትኖር አትፍቀጅ። ስለዚህ የራስሽን ኑሮ ኑሪ በማለትም ነግሯታል ማለት ነው። ታዲያ ወዲያውኑ ነበረ እሺ ያስባላት። ይህንም አስመልክቶ ወዲያውኑ ለቤተሰብም ሲናገር በቅርብ ሰዓት ሰርግ አለ ከዚህ ቤት በማለትም
ሲያወራም እንግዲህ ሁላቸውም ደንግጠውም ነበረ። ይህም ብሌንም ከሜሪ ጋር ሊጋባ ነው፣ እንዲሁም ደግሞ ሜሪ እኔን ሊያገባኝ ነው በማለትም በደስታ እንዲሁም በጉጉት ሲጠብቁም ነበረ። ብሌን በፍርሃት እንዲሁም ሜሪያ ደግሞ በደስታ ሲጠባበቁ፣ ነገር ግን ነገሩ ተገላብጦ የወይዘሮ ዛራ ሆኖ ሲገኝም በጣም ሜሪያ በጣም ከፍቷትም ነበረ። በተገላቢጦም ደግሞ ብሌን በጣም ደስተኛ ነበረች። ይህም ወይዘሮ ዛራን እጅግ በጣም አብልጣ ስለምትወዳትና እንዲሁም መልካም ስለሆነችላትም ይህን ነገር መቀበል አቅቷትም ነበረ። በምትኩ ግን ሜርሲ በጣም ከት ብላ ስትስቅም ነበር። እሷ ሴትዮዋ እኮ ትልቅ ሴትዮ ናት፣ እንዴት በዚህ ሰዓት ልታገባ ቻለች በማለትም እየዘበተችባትም ነበረ። ይህም እንግዲህ የአምነን አያትም አንቺ ቆመሽ ቀረሽና ሁሉም ቆሞ ይቅር እንዴ በማለትም እንግዲህ አፋፏን ብላታለች ማለት ነው። በስተመጨረሻም እንግዲህ በጣም በሚያሳዝን ሁኔታ አምነን ሌላ ወንድም መኖሩንም ሳያውቅ ወይዘሮ ሰማንም ይሄንን ሳትናገር ነበር የሞተችው። የአምነን አክስትም ቢሆን ስልክ ተደውሎላት ይሄን ነገር እያወራሳለም ነበረ። እንግዲህ አምነንን ማግኘት አለብኝ ወንድሜ ናፍቆኛል በማለትም የነገራትም ነበረ ማለት ነው። ይህን ነገር ስትሰማ ግን በጣም ደንግጣ ነበረ። እናም የዛሬ ቪዲዮ ከዚህ ላይ ነበር ያቆመው። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ እያልኩ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን እያልን እጅግ በጣም እየጓጓን እንጠብቃችኋለን። ይህም እንግዲህ ብሌን በጣም እየተከፋች ትገኛለች። ይህም ሜሪያ ለራሷ ለማድረግ አምነንን እያባበለችውና እያጫወተችውም ስለነበረ ብሌንም ይህንን ስትመለከትና እንዲሁም ጨዋታቸውን ስታይም ራሷን መቆጣጠር አቅቷትም ወደ ክፍል ገብታም ነበር፣ እያለቀሰችም ነበር። ታዲያ ከዚህ ላይ እንግዲህ ከዚህ ላይ በጣም ነው የሚያስጠላው። ምክንያቱም ብሌን በአሁኑ ሰዓት ስሜቷ እየተጎዳ ነው። እሷ አፍቅረዋለች፣ ወደዋለች። ነገር ግን በማታውቀው ነገር በጣም ውጣ ወረድ እየበዛባት ይገኛል። እኔ በበኩሌ የምለው ብሌን የአምነን ናት፣ አምነንም የብሌን ነው ማለት ነው። ነገር ግን ከዚህ ላይ አምነን ለምንድን ነው ትንሽ እንኳን ጥርጣሬ አላደረበትም? ይሄን ያህል እንደዚህ ለምን ቀረበች በማለትም ጥያቄ መጠየቅ ነበረበት ራሱን። አሁን ላይም ብሌንን ለማለያየት ብዙ ወጥመድን ለማጥመድም እንግዲህ የመከረችም ትገኛለች። ይኸውም አባቷንም ጠርታ በቶሎ መጥተህ የኔና ያምነን ነገር ማመቻቸት አለብህ በማለትም ሁሉም ነገር በጊዜና እንዲሁም በፍጥነት እንደሚሆንም እየተናገረችም ነበረ። አምነንም ከዚህ ላይ እንግዲህ መንቃትና እንዲሁም መባተት አለበት። ምክንያቱም የሚወዳትን ልጅ ለማግባትም ከወሰነ እጅግ በጣም ደስ የማይል ሁኔታ ላይ ይገባል ማለት ነው። እናም ቤተሰብ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ቻው ቻው።